በሸረሪና ግንባር የተገኙ ውጤቶች ዙ 23 3 በፓትሮል የተጫነ 107 ሮኬት 1 ኮርኔት 2 ሞርታር 120 1 ሞርታር 82 1 ድሽቃ 9 የድሽቃ እግር 1 አርፒጂ 6 ብሬን 54 ክላሽ 157 ሬዲዮ 8 ተሽከርካሪ ኦራል 2 ፓትሮል 2 ጄኔሬተር 2 የሰው ኃይል በተመለከተ የተማረከ አንድ ሻለቃ አዛዥ የተማረኩ ሌሎች 141 የታጣቂው የተለያዩ አመራሮች የተገደሉ 777 አካባቢ የቆሰሉ ወደ 703 አካባቢ እንዲሁም የተለያዩ ማቴሪያሎችና የጥይት ዲፖዎች ተማርከዋል። ዝርዝሩን እንግዲህ በቅርብ የምትሳዳምጡት ይሆናል። አዲስ ኮምፓስ ቲፕ ሊያርጋችሁ ብሎ በማሰብ ነው። አዝናለሁ በጣም እንዲህ አይነት ዜና እንዲህ አይነት መረጃዎች ምን ሰራበት በመሆኑ በጣም ነው ፊልም ማድረገው። በነገራችን እንዲህ አይነት ቲቪተኛ ቡድን ለህዝብ ማያስብ ቡድን ለጥቂቶች ተብሎ ይሄ ሁሉ ወጣት ሲረግፍ አብዛኛው ወጣት 700 ምናምን ዝም ብሎ አይደለም የሰው ልጅ ነው 700 ቤተሰብ ያሳደገው ተስፋ ሊጫርባቸው የሚችሉ ልጆች ናቸው። ስለዚህ በዚህ ደረጃ የሚታይ እጅግ አሳዛኝ ነገር ነው። ይሄ እያዘንን የምንዘግበው ኧረ ጎራው እያልን እየጨፈርን እኔ ፐርሰናሊ እንደዛ የምዘግበው አይደለም። እሰይ ስለት የሰመረ ሰምታችኋል። እነ ጭራቀረሽ እነ አዲሱ ድመት መጣልን ጦርነት ደብረጽዮን ጾታ ተጠቅሶ እንዲሆነ እንዲህ አይነት ጾታ ሆነ በፊት እንዲህ አይነት ነበረ እየተባለ አሁን ደግሞ ልክ ሲመቱ በድሮን ተጨፈጨፍን በምናምን አለን። ይቀጥላል ደግሞ አሁን እንዴት በእግረኛ አይመጡብንም? በእግረኛ ቢመጡብን ኖሮ አይችሉንም ነበር። እኔ ወንድም ዘመኑ ተቀይሯል። በጣም ተቀይሯል ዘመኑ። ስለዚህ በዚህ ደረጃ ነው ያለው። ትንሽ እንደ ማጠቃለያ ለማንሳት አንዳንድ ግብረ መልሶች አይቻለሁ። ከዛ በኋላ አንደኛው በጣም የገረሙኝ የአማራ ጽንፈኞች ናቸው። እኔ መቼም እንደ አማራ ጽንፈኛ በተለይ ሚዲያውን እንደተቆጣጠረ አካል ይሄ አይምሮውን ተቆርጦ ባዶ ቅል የሆነ አላየውም። ሚዲያውን የተቆጣጠረ የአማራ ጽንፈኛ ማለት ነው። ወይም ደግሞ በቃ በደም የሰከሩ ደም ያሰክራል ሲባል እሰማለሁ። እኔ ያለ ብዙ አላውቀውም፣ ግን ይሄ በደምና በምናምን የሰከሩ በዛ ደረጃ ነው ያየዋቸው። ደስታቸው አሁን ትንግርቱ የሚባል በ3 ቋንቋ ነው በቃ ብስራት ያሰሙ። አሜሪካን ቁጭ ብሎ ባይዘው ጄኖሳይደር ምናምን እኮ ይሉታል ራሱ ትንግርቱ። ይሄ ባያፍራ ምናምን የሚለን ሰውዬ ነው አይደለ ምናምን ይሉታል። ሱርስ በራስ ይነጋገሩበት። ግን በ3 በትግርኛ በአማርኛ አንደኛው ሶማሊኛው ምናምን ተጀመረ። ጦርነቱ ተጀመረ። እንኳን ደስ ያላችሁ አይነት ማለት ነው። እርስ በራስ ያው ተከፋፍለው የተጨቃጨቁ ነው። ይርጋ የሚባለው ደግሞ በተቃራኒው ወዳጅ ነበሩ። በነገራችን ላይ እንኳንም ጭምብል ተገለጠ ብሎ ጽፎበታል። እሱ ደግሞ ይርጋ የሚባለው ሩዋንዳ ዩጋንዳ ደግሞ ያለው ጭምብልን ገልጠ ወጣ ብለው ማለት ነው።
እና አሜሪካን ቁጭ ብሎ ደስታን የጻፈው ይሄ ባይዘው የጦርነት የምትሉ ሰዎች ሪፖርት አድርጉበት ትንግርቱ ላይ ከፈለገ እንዳለው የኤርትራ መንግስት አቅፎ ደግፎ ለመቀበል ዝግጁ ሆኗል እንዳለው ይሄድ ኤርትራ ይቀበለው አቅፎ ደግፎ ይቀበለው ጦርነትን አሜሪካ ቁጭ ብለህ ፕሮሞት ማድረግ አትችልም አይፈቀድም ልንገራችሁ እና ይሄ ሳይለንት ማጆሪቲዎች ጦርነት የማትደግፉ ሰዎች ሪፖርት አድርጉበት ትንግርቱ ላይ ሪፖርት ይሄ የተጻፈውንም ሼር አድርጋችሁ የአብይ ጦር ከኋላ እየተቆረጠ ነው የሰማነው እሱ ነው ከኋላ ፋኖ እየቆረጠው ነው ቁስለኛ ወደ ጎንደርም ማሳለፍ አልቻለም ወደ ጎንደር አሁን ዳንሻ ካሕሳይ አበራ ሆስፒታል ሑመራ ያለው ያው ስንት ቁስለኛ እንዳለ ሰው መጠየቅ ይችላልላችሁ ሰው ካላችሁ እዛ አካባቢ ምንድነው ዋስ ጎን ብላችሁ ጠይቋቸው 3 ታንኮች ትላንት የነበረን ዳታ 3 ታንኮች ተቃጥሏል የሎጂስቲክስ ቦታቸው ተቃጥሏል ያው በድሮን ነው የተቃጠሉት እነዚህ የሰማነው መሳሪያ ልመርጥል ነው እያለ ሲቀልድብን ነበር ብርሃኑ ጁላ ይሄ የብርሃኑ ጁላ አባባል እንግዲህ አሁን ሪፖርቱን መቀበል መቻል አለበት ብቸኛ የድሮን አቅራቢ እሱም በድሮን ተዋግቷል በነገራችን ላይ ብርሃኑ በድሮን ተዋግቷል የጧቱ ከዛ የከሰዓቱን ግን ድሮኑን አልቻለውም የድሮን የበላይነት ይዞ የነበረው ቲዲኤፍ ነው ስለዚህ ጉዳይ በሰፊው በተለይ ቪዲዮ ከላኩልን የዛ የተያዙ ምርኮኞቹ የመከላከያ ምርኮኞቹ ምን እንደሚሉ ከአንደበታቸው አንድ ሁለት ቃለ መጠይቅ ብናገኝ ደስ ይለናል ነገ ሞክራለሁ ወደ እናንተ ምናደርሰው ይኖራል በተረፈ በድሮን ሞተ የሚባል አያቁም ምሽግ ላይ ድሮን ሲወርቅ አያቁም የብልጽግና ልጆች ማለት ነው እና ከተባበሩን እዛ ሸረሬና አካባቢ ያሉት ቲዲኤፍ ጓዶች የሚሰጡን ካለ ቃለ መጠይቅ አድርገው ትንሽ በቃ አስተማሪ በሆነ ለይሄ ሬዲኩል ለማድረግ ወታደሩ የደሃ ልጅ ነው ይሄ የደሃ ልጅ እኮ ለምን እንደሚዋጋ ማያቅ ኦፒዲዮ ና ብሎ ሰብስቦ እየገፈፈ እየሰበሰበ በየቦታው ያመጣው ወጣት ነው የኢትዮጵያ ልጆች ናቸው እኮ ቀና የሆነ ጥሩ መንግስት ቢኖር ኖሮ እነዚህ በየዩኒቨርሲቲው ልናያቸው የሚገባ ትውልድ ናቸው ኢትዮጵያን በመገንባት የራሳቸው አስተዋጽኦ ማድረግ የሚችሉ ዶክተሮች ኢንጂነሮች መሆን የሚችሉ ወጣቶች ናቸው በየቦታው የሚያስቀጠቅጣቸው አይደለም አገዛዙ ግን በሚያጋልጥ መልኩ ነው መልእክት አለ ለተከዘዘ የሚባለው የሚሊሻ ስብስብ ነው እኛ ዩኒፎርም የለብሰው ኦፒዲዮ የላከላቸው ዩኒፎርም ነበር ከአዳማ ነው ከድሬዳዋ ጨርቃ ሰፍቶ ከሐዋሳ ጨርቃ የሆነ ሰፍቶ ነው የላካላቸው ይሄ ወታደራዊ ለመምሰል ሚሊሻዎች ናቸው እኮ ተጋሩ ናቸው እኮ ተጋሩ የጸለምት የወልቃይት የጸገደ ማይካድራ ዳንሻ አደባይ ሑመራ ዘይብሉ አስዋደሮች ናቸው ምንድነው በቃ አንተ እኮ ትግራይ አይደለም እኮ አንተ ትግራይ አይደለም እኮ አይኖ ትግርኛን የምታወራው ግን ትግራይማ አይደለም ነው የሚሏቸው ይሄ ደመቀ ዘውዱ በስንት ጉድ ነው አማርኛ የለመደው በስንት ጉድ አሁንም በአግባቡ አይችልም በአክሰንቱ የትግርኛ አክሰንቱ ክሊር ነው እሱ በጣም ሞክሮ በቃ አማርኛ ለመልመድ ሞክሮ እና ህብረተሰቡ ትግርኛ አንተ ትግርኛን የምታወራው ግን አንተ ትግራይ አይደለም ልዩ እኮ አንተ እያሉ ያው ብልጽግና ኦፒዲዮ አይዞ ሎተሪ አይደለም የሚሉት እነሱ ሎተሪ ደረሰን አይደለም የሚሉት 4 ኪሎ ተቀምጦ እሱ ይሄን ተከዘዘብ ብሎ እንትን ለማድረግ ተከዘዘብ ከትዲኤፍ ጋር መቅጠም አይችልም አንደኛ አባትና ልጅ ናቸው እነዚህ ሽማግሌዎች ናቸው ወጣት ነኝ ተከዘዘብ ላይ አባይ ቢልም ወንድሙ ነው ይሄ ወንድሙ ነው በብቃትም አይገናኙ በቃ አይቻልም ወታደር ራሱ ቆፍጠን ብሎ ኮማንዶ ሰልጥኛለሁ 9 ወር ሰለጠንኩ ሁርሶና ብርሸለቆ የሚለው እንኳን መዋጋት አልቻለም በእግር መዋጋት አይችልም እና ምንድነው የተፈጠረው ትላንት ቲዲኤፍ ባደረሰው ከባድ ጥቃት ተከዘዘ የሚባለው ከምዕራብ ትግራይ ተሸሽቶ ምዕራብ ትግራይና ጸለምቴ ሩቅ ነው በጣም የሰማይና የትናየት ነው ሸረሪና ያለው ተከዘ የሱዳን ድንበር አካባቢ ነው ጸለምቴ ግን እዚህ ማይጸብሪ ነው ማይጸብሪ በአደርቃይ መንገድ ነው ከዛ ሸሽተው መኪና ምናምን እየፈለጉ አቆራርጠው ማይጸብሪ ገቡ ጸለምቴ ገቡ የተከዘዘ የሚባለው ያው እኔ አሁን ይሄ እና ከሚመለከተው አካልም ጭምር የመጣ ነው ዝም ብሎ ትጥቁን ቢያስረክብ
ዝም ብሎ ትጥቁን ያስረክብ። ከቲዲኤፍ ጋር የምትገጥም አይደለም። ብልጽግና ኦፒዲዮን አድናለሁ ብለህ ከቲዲኤፍ ጋር ገጥማለሁ ብለህ 8-7 ልጆችን በትነ ብትኖር ነገ ይቆጭሃል ነው። ተከዘዘብ ለፖለቲካ ፍጆታ እንጂ ለጦርነት አልተፈጠረም። ለፖለቲካ ፍጆታ ተከዘዘብ እኮ እያሰለጠን ነው። ጀነራል ወርቅነህ ጉደታ እኮ እንደዚህ እያሰለጠነ ነው እያለ የሚያስወራ ለፖለቲካ ፍጆታ ጥሩ ነው። ያው እንደዚህ አትለፉብኝ ብሎ እንደዚህ ሰለጠንኩ ብሎ እንትን ክላሽ እያወዛወዘ ተከዘዘብ ነኝ እያለ ለፖለቲካ ይሆናል ለመስራት። ለጦርነት ግን አይደለም። ለጦርነት ዝግጁ አይደለም። ይሄ ለጦርነት ከቲዲኤፍ ጋር ይገጥም። ቲዲኤፍ ማን ከማን ጋር እንደሚገጥም ያውቋል። አቅሙ ያውቋል። የእሱ ስታንዳርድ ይታወቃል። ተከዘዘብ የቲዲኤፍ ስታንዳርድ አይደለም። ማወቅ አለባቸው እነሱን። ኦፒዲዮ አያድንም፣ አብይ አያድንም፣ አርሶ አደርነ ገበሬን አንተ ትግራዋይ ነው ይሄ ከሌላ መጥቶ የመጣው ወራሪ ከሆነ ራሱ ያውቋል። እገጥማለሁ ካለ ጥሩ ይግጠም። ከዛው ግን ከጸገደ ሑመራ አደባይና ምናምን አሰልፎ አንተ እኮ ተከዘነ ብሎ አንተ እኮ አሁን አይኖ ትግርኛ ነው የምታወራው ትግራዋይ ነህ፣ ግን ይሄ ከዚህ ጋር ግጠም ብሎናል ኦፒዲዮ ብሎ የምትገጥም ከሆነ ተሸውደሃል ነው ተሸውደ እና ይሄን አጋጣሚ ያው ሶሻል ሚዲያ የምትከታተሉ የዛ አካባቢ አክቲቪስት ላይ የሚሉ ሶሻል ሚዲያ ላይ ያሉ ተመልከቷቸው ሲዋሹ። ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻላል። ተመሳሳይ ነው። እዛ የሚዋሸው ውሸት እናውቋለን። አስረስ ተሸውዶ ነው አልልም። እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይሄድም። ከዛ አካባቢ የሚወጡ አክቲቪስቶች የሚጽፉት ምንድነው የገጠመው እያላችሁ ፌስቡክ ፔጃቸውን ተከታተሏቸው። ምን እንደሚሏቸው አስበላን እንዴት ብለን መከላከል አልቻልንም